ለስነ ልቦናዊ ጥንካሬ፣ ለውስጣዊ ሰላም፣ ለስኬት እንዲሁም ለክብሯችሁ አንዱና ዋነኛው መሳሪያ አብዛኛው ሰው የሚፈራው ነገር ግን እጅግ ወሳኝ የሆነ ዝምታ እንደሆነ ብነግራችሁስ? ሁሉም ሰው በሚያወራበት፣ በሚከራከርበት፣ በማህበራዊ ሚዲያ ፖስት በሚያደርግበት፣ ራሱን ለማስረዳት በሚጣጣርበት ዓለም ውስጥ ዝምታን የተቆጣጠረ ሰው የተለየ ኃይልን ያገኛል። ዝምታ ደካማነት አይደለም፣ በራስ አለመተማመንም አይደለም፣ አለማወቅም አይደለም። ዝምታ ራስን መቆጣጠር ነው። 7ቱን የዝምታ ጥቅሞች እና በትክክለኛው ጊዜ ዝም ማለት እንዴት ህይወቱን እንደሚቀይር ከዚህ በታች እንመለከታለን። እስከ ፍጻሜው አብራችሁን ይቆዩ። የመጀመሪያው የዝምታ ጥቅም ስሜትን የመቆጣጠር ብቃት ይሰጦታል። ለሰዎች ንግግር ወዲያውኑ መልስ ሲሰጡ ኃይሎን ያጣሉ። አብዛኛው ሰው የሚናገረው ከስሜት በመነሳት ነው። በንዴት፣ በደስታ፣ በቅናት ወይም በብስጭት። በስሜት ውስጥ ሆነው የሚናገሯቸው ቃላት ደግሞ መጨረሻቸው ጸጸት ይሆናል። ዝምታ ግን ፋታ ይሰጦታል። በግልጽ እንዲያስቡ ያደርጎታል። በሰከነ መንፈስ ምላሽ እንዲሰጡ ይረዳውታል። ዝም ሲሉ ክብሮን ይጠብቃሉ። በውጥረት ወቅት ረጋ የሚል ሰው ወዲያውኑ እንደ ጠንካራ ሰው ይታያል። ምላሱን የተቆጣጠረ ህይወቱን ይቆጣጠራል። ሁለተኛው የዝምታ ጥቅም ደግሞ ምስጢራዊና የተከበሩ ያደርጎታል። ሰዎች ሙሉ በሙሉ ያልተረዱትን ነገር ዋጋ ይሰጡታል። ብዙ በሚያወሩበት ጊዜ ሰዎች እቅዱን ያውቃሉ፣ ደካማ ጎኑን ይረዳሉ፣ የውስጥ ስጋቱን ያያሉ። ጥቂት ሲናገሩ ግን ቃላቱ ክብደት ይኖራቸዋል። ሰዎች በጥንቃቄ ያዳምጦታል። በራስ የመተማመን መንፈስ ይታይቦታል። ባጭሩ ዝምታ ምስጢራዊነትን ይፈጥራል። ምስጢራዊነት ደግሞ ክብርን ያመጣል። እዚህ ጋር አንድ ነገር ልብ በሉ። በአንድ ክፍል ውስጥ በራሱ የሚተማመን ሰው ብዙውን ጊዜ ድምፁን ከፍ አድርጎ የሚጮኸው ሰው አይደለም። ሶስተኛው የዝምታ ጥቅም የማሰብ ችሎታ ነው። በየቀኑ በተለያዩ ጉዳዮች ትኩረት የሚከፋፍሉ ነገሮች ውስጥ እንኖራለን። የስልክ ኖቲፊኬሽኖች፣ ክርክሮች፣ የሶሻል ሚዲያ አስተያየቶች ወዘተ። ነገር ግን ዝምታ አእምሮውን ያጠነክረዋል። ዝምታን ወይም ጸጥታን ሲለማመዱ የፈጠራ አቅሞ ይጨምራል። ትኩረት መሰብሰብ ይችላሉ። ውሳኔዎቹም በጥበብ የተሞሉ ይሆናሉ። ብዙ ታላላቅ አሳቢዎች፣ ፈላስፎችና መሪዎች የዝምታ ልምምድ ነበራቸው። ምክንያቱም ዝምታ አእምሮ ሀሳቦችን እንዲያደራጅ ይረዳዋል። አራተኛው የዝምታ ጥቅም ደግሞ ካላስፈላጊ ግጭቶች መጠበቅ ነው። እያንዳንዱ ክርክር የእኛን ጣልቃ ገብነት ላይፈልግ ይችላል። አንዳንድ ሰዎች የእርስዎ ምላሽ ብቻ ነው የሚፈልጉት። አንዳንዶች ትኩረት ይሻሉ፣ ሌሎች ደግሞ ወደ ረብሻቸው ሊስቦት ይፈልጋሉ። ዝምታ ያንን እድል ይነፍጋቸዋል። ምላሽ ለመስጠት እምቢ ሲሉ ወይም ዝም ሲሉ ረብሻው ይሞታል፣ ወሬው ይቆማል፣ ግጭቱም ይጠፋል። ዝምታ ጋሻ ነው። አንዳንድ ጊዜ ከሁሉ በላይ ጠንካራው መልስ ምንም መልስ አለመስጠት ነው። አምስተኛው ደግሞ ራስን የማወቅ ብቃትን ይጨምራል። ሁልጊዜ የሚያወሩ ከሆነ የራስዎን ድምፅ አይሰሙም። ዝምታ ከራሱ ሀሳቦች ጋር ፊት ለፊት እንዲገናኙ ያስገድዶታል። ዝም ሲሉ
ፍርሃቶቹ፣ ፍላጎቶቹ፣ ድክመቶቹ እና ዓላማው በግልጽ ይታዩታል። ብዙ ሰዎች የገዛ ሀሳባቸውን ስለሚፈሩ ዝምታን ይሸሻሉ። ነገር ግን እድገት የሚጀምረው በጸጥታ ውስጥ በሚደረግ ራስን የመፈተሽ ሂደት ነው። በዝምታ ውስጥ ለብቻው መቀመጥ ካልቻሉ ራስዎን በትክክል አያውቁትም ማለት ነው። ስድስተኛው የዝምታ ጥቅም ሌሎችን ለመታዘብና ለመረዳት ይረዳል። ጥቂት ሲናገሩ ወይም ዝም ሲሉ ብዙ ያያሉ፣ ኦብዘርቭ ያደርጋሉ ማለት ነው። ለምሳሌ ሰዎችን የሰውነት ቋንቋ፣ የድምፅ ቅላጼ ለውጦች፣ የተደበቁ ዓላማዎች ወዘተ። አብዛኛው ሰው ዝም ብለው ካዳመጡት ራሱን ይገልጥሎታል። ተናጋሪዎች ጥቂት ይማራሉ፣ ታዛቢዎች ግን ሁሉንም ይረዳሉ። ዝምታ ስትራቴጂስት ያደርጎታል። በህይወት ውድድር ውስጥ ብዙ ጊዜ ታዛቢው ያሸንፋል። የመጨረሻውና ዋነኛው የዝምታ ጥቅም የውስጥ ሰላም ነው። ሰላም ከጫጫታ አይገኝም። ሰላም የሚመጣው ከሁኔታዎች ጋር ከመስማማት፣ ካለመታወክና ከጸጥታ ነው። ዝምታን ሲለማመዱ ውጥረት ይቀንሳል፣ ጭንቀት ይወገዳል፣ አእምሮ ነፃ ይሆናል። ዝምታ ከራስዎ ጋር ያገናኘዎታል። በጸጥታ ጊዜ አንድ ነገር ይረዳሉ። ማንንም ማሳመን አያስፈልግዎትም። ሁሉንም ክርክር ማሸነፍ ላይጠበቅብዎት ይችላል። የሁሉንም ሰው ፈቃድ ማግኘትም አይኖርብዎትም። ያንን መረዳት ደግሞ እውነተኛ ነፃነት ነው። የዛሬው አጀንዳችንን ጠቅልል ስናደርገው ዝምታ ደካማነት አይደለም። ዝምታ ማለት ከእውቀት ይልቅ ሰላምን መምረጥ፣ ቱግ ከማለት ወይም ከመገንፈል ይልቅ ራስን መቆጣጠርን መምረጥ፣ ዝምታ ኃይል የሚሆነው በጥበብ ሲጠቀሙበት ብቻ ነው። ዝም ማለት ያለበት ጊዜ አለ፣ መናገር ደግሞ ያለበት ጊዜ አለ። ለምሳሌ ስሜቱ አይሎ ሲገነፍል፣ የሚያወጡት ቃላት ሌላውን የሚጎዳ ከመሰለዎት፣ ክርክር ትርጉም አልባ ከሆነቦት ዝም ይበሉ። ነገር ግን ደግሞ እውነት ሲገፋ፣ በደል ሲፈጸም፣ የእርስዎ ንግግር አስፈላጊና ለውጥ የሚያመጣ መስሎ ከተሰማዎት ይናገሩ። ሚዛኑን መጠበቅ ኃይል ነው። ለዛሬ ያዘጋጀሁላችሁ መልእክቴ የነበረ። መልካም ጊዜ